ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ሰነበታችሁ ተወደዳችሁ ተከታታዮቻችን። ባለፉት 2 ሳምንታት በገዳይ ቡድኖች ሰማዕትነት ስለተቀበሉ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም አባቶች በሁለት ክፍሎች ወደ እናንተ ማድረሳችን ይታወቃል። እነሆ ዛሬ ሶስተኛውንና የመጨረሻውን ክፍል ይዘን ቀርበናልና እስከ መጨረሻው ተከታተሉን። ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ አባላችን ይሁኑ። የካቲት 13 ቀን 2016 ዓመተ ምህረት በዝቋላ ሰማይ ስር ደስታና ሐዘን ሰርግና ለቅሶ ተቀላቅሎ የተስተናገደበት ዕለት ነበር። ቤተክርስቲያን በልጆቿ ሰማዕትነት እውነተኛ የክርስቶስ ሙሽራ መሆኗን ያስመሰከረችበት፣ ልጆቿም ዓለምን ንቀው ትተው ወደ ተከተሉት ሲናፍቁት ወደ ነበረው አምላካቸው በክብር የተጠሩበት ነበርና ለዝቋላ ገዳም ደስታና ሰርግ ነበር። ነገር ግን ተለይተው ወደ አምላካቸው የሄዱት ወንድሞቻቸውና አባቶቻቸው ነበሩና ለዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም አባላትና ለመላው ሕዝበ ክርስቲያን ደግሞ ሐዘንና ለቅሶ ነበር። ይህ ዕለት ሙሽሪት ከእናት ከአባቷ ቤት ወጥታ ካደገችበት ቀዬ ተለይታ ስትዳር እንደምታለቅሰው ወላጆቿም እንደሚያነቡት እንባ አይነት አባቶቻችን ከኖሩበት ገዳም ሲለዩ የተለቀሰበት እንጂ በመሰረቱ የሰማዕትነት ክብር ላገኙት ደስታ እንጂ ለቅሶ አልነበረም። ሆኖም አባቶችና ወንድሞች አባቶቻቸውና ወንድሞቻቸው ተለይተዋቸው ስለሄዱ ደስታና የልብ ስብራትን አንድ ላይ አስተናግደዋል። ለመሆኑ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ማህበረ መነኮሳት ስለ አራቱ አባቶች ሰማዕትነት የሰሙት እንዴት ነበር? ወዲያውኑ የሰማሁት ደብረ ዘይት ሆኜ ነው። ደብረ ዘይት ሆኜ አባቶች ተጠርተው እኮ ወደ ቆላ ወርደዋል። እንደውም ደብረ ዘይት ያሉ አንድ አባት ስልካቸው በአሁኑ ሰዓት አይሰራም፣ እንደው ምን እንዳደረጓቸውም አላውቅም ብለው ነገሩኝ። እንዴት ነው የተጠሩበት? ያው እንደባለፈው ነው ስል ያው እንደባለፈው ነው፣ ጥሪው ምን እንደሆነ አልታወቅም። የሁሉም ስልካቸው አይሰራም። ከ8 ሰዓት በኋላ ስልካቸው እምቢ አለኝ አሉኝ ደብረ ዘይት ያሉ አንድ አባት። ያው ማታ እንደዚሁ ስናዳምጥ አመሸን፣ ምንም ስልካቸው አይሰራም። ያው ስልክ ደውሎ በዚያ እንግዲህ ከሌሊቱ 11 አካባቢ ያው ተሰውተዋል፣ ተመተዋል የሚል መልእክት ደረሰን። ልብ ሰባሪ ወቅት ነበር። በዛን ጊዜ የነበረው ሂደት ያው ከላይ መጥተው 2 አባቶች ትፈለጋላችሁ ብለው ከቤታቸው ነው የወሰዷቸው። ከዛ እነዛን አባቶች እንትን ለማለት ደግሞ ኑና ተዋይተን እንትን እንላለን ብለው ደግሞ 3 አባቶች ወረዱ። በዛ ምክንያት አንድ ቀን አሳደሯቸው። ምንም መፍትሄ ይለቀቃሉ ሲባል እዛው ዋዋሏቸው። እንግዲህ ጠዋት ሄዱ ዋሉ። ማታ ይመጣሉ ብለን እየጠበቅን ነበር፣ ምንም እንትን ሳይል ቀረ። ከዛ ወደ ንጋት አካባቢ ወደ 12 ሰዓት ላይ 4 አባቶች ያው መገደላቸውና መሰየፋቸውን ሰማን።
የወንድሞቻቸውን በሰማዕትነት ማለፍ የሰሙት አባቶች መጀመሪያ ለሀገረ ስብከቱ ካሳወቁ በኋላ በሁለት የተከፈለ ቡድን እንቅስቃሴ ማድረግ ጀመረ። አንደኛ ቡድን ወደ ጠቅላይ ቤተ ክህነት በመሄድ ለሚመለከተው የቤተ ክርስቲያን አስተዳደር መዋቅር እና ለዓለም ማህበረሰብ ክስተቱን ለመግለጽ ወደ አዲስ አበባ የተንቀሳቀሰ ሲሆን፣ ሁለተኛው ደግሞ ከሚመለከተው የመንግስት አካል ጋር በመሆን የሰማዕታቱን አስከሬን ለጊዜው ወደ ተቀበረበት ወደ ጅዳ ተክለ ሃይማኖት ጉዞ ጀመረ። ወደ ብፁዕ አባታችን አቡነ ጎርጎርዮስ ወደ ምስራቅ ሸዋ ሄድን። ለሳቸው ነገርን። እንደዚህ ያለ ገዳሙ አደጋ ደርሶበታል፣ ምን ማድረግ አለብን? እንግዲህ የሚቻለውትን ያህል ተራዱን አልናቸው። እንግዲህ በእናንተ ብቻ አይቀርም፣ ይሄ ነገ ጠዋት በእኛም የሚመጣ ነው፣ የሚቻለኝን አደርጋለሁ። እኔ ለገዳሙ ማልሆኑ ነገር የለም አሉ እሳቸው። ወደ መከላከያም ወደ ዞንም ሁሉ በዚያም ስልክም በእንትንም ደወሉ። ከዚያ እንግዲህ እኔ የሚቻለኝን ሆኜ እዚህ እከታተላለሁ፣ ቦታውን እንደምንም እንደሚከበር አድርጋለሁ። አስክሬናቸውም ደግሞ እንዲወጣና ገዳሙ ወጥቶ እንዲቀበር እናደርጋለን። እናንተ ሄዳቸውም ደግሞ ለፓትርያርኩ ሄዳቸው አስረዱ ንገሩ አሉን። ወዲያው ደግሞ ለዚያ ሄድን። ከቀኑ 6 ሰዓት አዲስ አበባ ገባን። ከዚያው ደግሞ ፓትርያርኩ ጋር ገባን። እሳቸውም አዝነው ጸሎት አድርገው እንግዲህ እግዚአብሔር ከእናንተ ጋር ይሁን፣ እነሱን ነፍሳቸው ይማር፣ የሚቻለን እናደርጋለን አሉን። ከዚያ ደግሞ አቡነ አብርሃም ጋር ገባን። እሳቸውም እንደዚሁ በጣም አለቀሱ፣ አዘኑ። እንግዲህ ለማህበረ ቅዱሳንም ንገሩ፣ እኛም ደግሞ የሚቻለን ያህል እንጮሃለን። እንግዲህ ለማንኛውም እግዚአብሔር ይርዳን። እናንተም ጸሎተ ማርያም እየደገማችሁ ገዳሙን ጠብቁ። አሁን አስከሬናቸው ወጥቶ ወደ ገዳሙ እንዲቀበል እናደርጋለን፣ የሚቻለን ያህል እናደርጋለን፣ ወደ መንግስትም እንጮሃለን ብለው እሳቸውም አዝነው በዚሁ መልክ የተወሰነ ሰዓት ጸሎት አድርገውልን ከዚያ ወጣን። ተመልሰን ደብረ ዘይት ማታ ከምሽቱ 1 ሰዓት ምናምን ገባን እና እዚያው እንግዲህ ያለቀስን አደርን። ደብረ ዘይትም ያሉ የደብረ ዘይት ከተማ ክርስቲያኖች ሁሉ ተሰብስበው ከኛ ጋር ነው እዚያ ያደሩት። ጠዋት እንግዲህ እኔ አሁንም ደግሞ የማህበረ ቅዱሳንን ሳይነገር ነው ያደረው። ቀን ስለመሸብን ነገ እንመለሳለን ብለን የማህበረ ቅዱሳንን ተመልሰን ሄደን እንንገር ብለው ሌሎቹ ተመለሱ። እኔ ግን ምናልባት አስከሬናቸውን ከወጣ ኪዳነ ምሕረትም ደግሞ ስለምትነግስ እዚያ ሰው ካህናት ያጥራል፣ እዚያ ልሂድና ትንሽ በሚቻል ልረዳ ብዬ መጣሁኝ። ስመጣም አርብ 5 ሰዓት አካባቢ ገዳሙ ደርሻለሁ። በዚያን ሰዓት ያው ትክክለኛ መሞታቸውን ተረዳሁ። በእርግጥ ያው መከላከያ ይመጣል በሚል መልእክት ደረሰኝ። ይመጣል እያልን ነው በደስታ እዚያው ደረስን። መከላከያም ወዲያው መጣ። እግዚአብሔር ፈቃድ ሆኖልን ብቻ ያው አስከሬናቸው ከምሽቱ 1 ሰዓት ተኩል አካባቢ ገዳሙ ገባ። ያው በጸሎትና በፍታት ሌሊቱን አድሮ ያው በሐዘን ከታቦተ ኪዳነ ምሕረት ጋራ በንግስ ቤተክርስቲያኑን አዙረን ያው ተቀበሩ አባቶች ያው 16 ማለት ነው። ያንን እንደሰማን ቀጥታ ወደ አድላላ ነው አድላላ ከተማ እዛ ይሄንና ካሉት ከወረዳዎችም ከመከላከያዎችም ከልዩ ኃይሎችም
ከፖሊስ አዛዦችም ጋር ተነጋገርንና እንዲህ ያለ ነገር ተፈጥሯል እና ገዳሙን አሁን የበለጠ ደግሞ ሌላ ጥፋት እንዳያደርሱ ወደ ቦታው ወደ ዝቋላ መከላከያ ይላክ፣ ያንም ደግሞ አስከሬናቸው በምን መልክ እንደሚመጣ የሚለውን ውይይት አደረግን። ከዚያን ከተወያየን ቅድሚያ መጀመሪያ ያደረግነው መከላከያ ሌላው ደግሞ ገዳሙ ላይ በለጠ አደጋ እንዳይደርስ መከላከያ ሰራዊት ወደ ላይ ወደ ገዳሙ ተራራ ላይ እንዲወጣ አስደረግ። ከዚያን ከወጣን በኋላ በመነገታው ይሄ የተፈጸመው በ13 ማታ ላይ ነው፣ ለ14 ማንጊያ ማለት ነው። ከዛ ያኛ ወዲያው ይሄን በ14 ይሄን ተነጋገርን ካሉት ከሚመለከታቸው አካል ጋር ከመንግስት አካል ጋር ይሄን ሐሙስ ዕለት ከጨረስን በኋላ ዓርብ ዕለት ቀጥታ ወደ አረፉበት ወደ ተሰየፉበት ቦታ ነው። ተክለ ሃይማኖት ይባላል ቤተክርስቲያኑ። የሰማዕታቱ አስከሬን ወደ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ሲመጣ ግን እናቶችና አባቶች፣ የአብነት ተማሪዎችና ሕዝበ ክርስቲያኑ አንድም አባቶች ያገኙትን ሰማዕትነት ሳያገኙ በመቅረታቸውና ለዛ ክብር ባለመታደላቸው፣ አንድም የሚወዳቸው አባቶቻቸው ከእነርሱ በመለየታቸው የቁጭትና የልብ ስብራት ሐዘን እያዘኑ በለቅሶና በዋይታ ነበር የተቀበሏቸው። ያን ጊዜ ማስታወስ እጅግ ይከብዳል። በእውነት እኔ የደነቀኝ መናኙ አይደለም፣ ማህበረ መነኮሳቱ መነኮሳያት እናቶችና አባቶች አልነበሩም። አብነት ተማሪዎች እንኳን ሳይቀር አባታችን፣ መካሪያችን፣ ሰብሳቢያችን፣ አስተማሪያችን እያሉ እጅግ በቃ ከበው በጣም በሚደንቅ ሁኔታ እጅግ ራሳቸውን ስተው ነበረ ሐዘናቸውን በመሪር ሁኔታ ይገልጹ የነበረው። እያንዳንዱ መናኝ አንተ ማነህ አባታችን እያለ ከአንዱ ሳጥን ወደ ሌላው ሳጥን እየሄደ የሁሉንም በረከት ለማግኘት ሐዘንም ተፈራርቆበት ስለነበር እንደ አጠቃላይ ገበሬ ቤት ሲደርስ ቅዱስ አስከሬናቸው እዚህ ስፍራ ሲደርስ ባላገሩም ተማሪውም መናኙም እንደ አጠቃላይ መናና ሁሉ ከተራራው ከጋራ ወርዶ ስለነበር እዚህ የነበረው ሐዘን በቃላት ለመግለጽ በጣም ይከብዳል። እጅግ ዋይታ ነበር፣ እጅግ ለቅሶ ነበር። እንባ እንደ ጎርፍ ወርዷል። ጉሮሮች እስኪሰነጠቁ ድረስ ሐዘን፣ ጩኸት፣ መራራ ድምፅ ተሰምቷል። ከዚህ ከዝቋላ ተራራ ሐዘናችን ጽኑ ነበር። በእውነት መከራችን ከፍቶ ነበር። 4 አባቶችን በአንድ ጊዜ ስናጣ የነበረን የገጠመን የልብ ስብራት አሁን በቃላት የሚገለጽ አልነበረም። በወቅቱ በእንባ በወቅቱ በልብ ስብራት የተገለጸ ነበርና ወደ ዝቋላም ሲወጣ ቅዱስ አስከሬናቸው ወጣቱ እየተረባረበ በፍጥነት ነበረ ይቀባበላቸው የነበረ። እንዲሁም ደግሞ ከላይም ደግሞ ማጠንት ተይዞ ካህናቱ ልብሰ ተክህኖ ለብሰው ለክብራቸው ለሰማዕታቱ እንደሚገባቸው ሻማ ተይዞ ጧፍ በርቶ በእውነት ሰርግ እንጂ ሐዘን አይመስልም ነበር። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዲሉ የነዚህ ቅዱሳን አባቶቻችን ሞታቸው ሰርግ ሆኖላቸው ሐዘናቸው ወደ ደስታ ተቀይሮላቸው በታላቅ ክብር ነበረ። መናንያም ከላይ ወርዶ ከታችም ያለው ይዞ ባላገሩም ተማሪውም ሁሉም ተረባርቦ በፍጥነት ነበር አንዱ ካንዱ የተቀባበለ 4ቱም አባቶቻችን ያደረሳቸው።
መራሩ ደግሞ የጧቱ በ16 በዕለቷ ቀኗ በኪዳነ ምሕረት ዕለት የነበረው የቀብር ስነ ስርዓት ደግሞ እጅግ መራር ነበር፣ እጅግ ከባድ ነበር። እንደ ሰዎቹ ክፋት ቢሆን ኖሮ አባቶቻችንን እረኞቻችንን መተው ማህበሩን ሊበትኑ ነበር። ነገር ግን የነሱ ደም ነጥቦ ገዳሙን አጸናው። ሀዘናችን መራር ቢሆንም እንኳ ሰማዕት በመሆናቸው ደግሞ ተጽናንተናል። በእውነት መነኮሳት ናቸው፣ መናኝ ናቸው። ከዚህም ባሻገር ደግሞ እግዚአብሔር ምን ያህል ቢመርጣቸው ነው? ከቤታቸው ሲወጡስ እንዴት ቢመርጣቸው ነው? እኒህ አባቶች ከምነና ባሻገር ከምንኩስና ባሻገር ከእንጦንስ ከመቃርስ ልጅነት ባሻገር የነ ቅዱስ ጊዮርጊስን የነ አርሴማ ቅድስትን የሰማዕታቱን ሕይወት ሰጥቷቸው ከአዌ ልጅነት ከአክሊል ክብር ባሻገር የሰማዕትነትን ጸጋ የሰማዕትነትን አክሊል በመድፋታቸው ደግሞ በአንድ በኩል ብናዝንም በአንድ በኩል ደግሞ በሰማይ ጠበቃ በሰማይ ስለኛ የሚያማልዱ አባቶችን ስላገኘን በዚህ ደግሞ እንጽናናለን። በደማቸው ጠርተው በሰማዕትነት ወደሱ በክብር ሄደዋልና ሀዘኑ መራር ቢሆንም እንኳ በሰማዕትነታቸው ክብር ግን ተጽናንተናል። እንግዲህ አራት አባቶች በአሰቃቂ በሩምታ የሆነ ጥይት ግማሾቿን እንደው ካራ ማለት ይቻላል በመውጋት ዘግናኝ ለመናገርም አስክሬናቸውን ለማውጣት ራሱ ዘግናኝ በሆነ ሁኔታ ውስጥ ነውና ያወጣናቸው በጣም ያሳዝናል። በተለይ አንድ አባታችን አባ ተክለ ማርያም አስራት ይባላሉ። የኋላ ጭንቅላታቸው የለም፣ ፈርሷል ሙሉ ለሙሉ የተመቱበት ሙሉ ለሙሉ ፈርሷል፣ አይታይም ማንነታቸው ማይታወቅ። አባ ኪዳነ ማርያም ደግሞ ይሄ ደረታቸውና እግራቸው ላይ የጥይት ሩምታ ወርዶባቸዋል። አባ ገብረ ማርያም አበበም እንደዛው። ኃይለ ማርያም ደግሞ ቀኝ እጁ ላይ የመቆረጥ ምልክት ያሳያል እና ደግሞ እንዳለ ፈሶ ሁለቱን አባቶች እንግዲህ በዛው ያሉ ሲያዋቸው ተሯርጠው እንደዚህ አባቶች አደጋ ደርሶባቸዋል እናርጋቸው አውሬ ከሚበላቸው ብለው እዛ ያሉ አንድ አባት ነበሩና ለጊዜው እስከነ ልብሳቸው እስከ ሁሉ ነገራቸው እስከነ ጫማቸው ሳይቀር ሁለት አድርገው ትንሽ ቆፈር አድርገው አፈር አለበሱት። አፈር አልብሰው ለጊዜው እንደዛ ቆዩ። እኛ ሄደን ነው ያንን እንዳለ ሁለት አስክሬናቸውን ከመቃብር ያወጣ ነው ማለት ነውና ዘግናኝነቱ በጣም እንኳንኛ ይቀርና እዛ ሊሄዱት መከላከያዎች ራሳቸው ለማውጣት ልባቸውን ተሰበረው። በቃ ይሄን ያህል የጭካኔ አገዳደል ይሄን ያህል ሩምታ የጥይቱ የቀላው ማት ሜዳው ላይ ፈሰሰ ነው የተለቀመው እና በዚህ ሁኔታ አሳዛኝ ሁኔታ እንደ ጻድቁ ፍቃድ እና እንደ ሀገር መከላከያም እንደ አካባቢ እንደ ወረዳውም እስከ ዞን ድረስ ያለው ድጋፍ ተደርጎልን በፖሊስ አዛዥ ሲገዛ አርብ ከዛ ቀጥታ መተን ወደ ገዳሙ በክብር አስከሬናቸው እንዲያርፉ ነው። ያው ኪዳነ ቅዳሜ በ16 በኪዳነ ምሕረት ወደ አለበት ወደ ገዳሙ እንዲያርፉ ተደርጓል። የአራቱ ሰማዕታት አባቶች አስከሬን ገዳማቸው ከደረሰ በኋላ ያረፈው ከዚህ በፊት ሰው ባልተቀበረበት ቦታ በገዳሙ ውስጥ በሚገኘው ከቅድስት ኪዳነ ምሕረት ቤተክርስቲያን ፊት ለፊት ባለው ስፍራ ነው። የአባቶች እረፍት ያንገበገባቸው ምዕመናንም አባቶቻቸው ባረፉበት ቦታ ወይም መቃብራቸው ላይ ቤት አሰርተው ቦታው በክብር እንዲጠበቅ አድርገዋል። የምናየው የአባቶቻችን የሰማዕታት አባቶች ሐውልት ነው። ይሄ የተሰራው ቤታቸው
በገዳሙ እና በባለተስፋ ነው። ይሄ ቦታው ሲሰራ 6 ሜትር በ6 ከ50 ነው። በ39 ካሬ ላይ ነው ያረፈው ማለት ነው ይሄ ቤት እና በወጪ ደረጃ 1.6 ፈይቷል። 1,600,000 ብር ማለት ነው። እና ይሄንን ገዳሙ ለአባቶቻችን መታሰቢያ ብለው ነው ያሰራው። እንዲሁም ደግሞ የሐውልቱን እዚህ እምነበረዱ ምናምን ጽሁፉ ላይ ፎቶ ላይ አንዳንድ ባለተስፋ ተሳትፈዋል፣ ድጋፍም አድርገውልናል ማለት ነው። ለዚህም ደግሞ ተጨማሪ በገንዘብ የማይተመን ጥሬ አሸዋ፣ ጠጠር፣ ሲሚንቶ ያስገቡልን ባለተስፋዎች አሉ ማለት ነው። እና ይሄ የተሰራው ለአባቶቻችን መታሰቢያቸው ነው። ይሄ ደግሞ መታያቸው በዚህ ጋር በግራና በአባቶች ሐውልት ግራና ቀኝ ያሉት ባዶ ምንጣፍ የለበሱት በእያንዳንዳቸው 4 መቃብር አላቸው ማለት ነው። ስጋ ስለነበረ በወቅቱ አስቸጋሪ ወቅት ስለነበረና መናኙ ሞቱን እየጠበቀ ነበር የሚኖረው። ዛሬ ነገ እንሞታለን እያለ እያሰበ ስለነበረ እቺ መቃብር ታስቦ ተዘጋጅቶ ነበር ማለት ነውና እንዲሁም ደግሞ በዚህ በጀርባ በኩልም አለ ያልተዘጋ እንደግራውንድ ሆነ ማለት ነው። እሱም ለመቃብር ታስቦ የተዘጋጀ ማለት ነው። ነቢዩ ሚክያስ እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርጋለሁ፣ አምላኬም ይሰማኛል። ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆነኛልና በእኔ ላይ ደስ አይበልህ እንዳለ የአራቱ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መነኮሳት በሰማዕትነት ማለፍ ጠላት እንዳስበው ሌሎችን አባቶች የሚያሰድድ ሳይሆን የሚያጠነክር ተስፋ የሚያስቆርጥ ሳይሆን በእግዚአብሔር ላይ ተስፋቸው ጠንክሮ እነርሱም እንደ አባቶቻቸው በሰማዕትነት እንዲያልፉ ብሎም እንዲናፍቁ የገዳማቸውን መጥፋት ከሚያዩ እነርሱ ቀድመው መውደቅን እንዲመርጡ አደረጋቸው እንጂ አላስበረገጋቸውም። እንደዚሁ እዛ ውስጥ እንዳሳያችሁ ይሄም እንደ እግዚአብሔር ፈቃድ የፈቀደለት እግዚአብሔር አምላክ የፈቀደለት ሰው ሰማዕት ቢሆን እዚህ ጋር እንዲቀበር የተዘጋጀ ቦታ ነው ማለት ነው። የዝቋላ መናኝ ሰማዕትነትን እንደ ውሃ እንደ ማር እንደ ወለላ ጣፍጦት የሚቀበለው መናኝ መሆኑ በዚህ ያስታውቃል ማለት ነው። እና ሁል ጊዜ እዚህ ጋር ቤተክርስቲያን ሲመጡም ሲያስቀድሱም ሲኖሩም ሞታቸውን እያሰቡ ነው የሚኖሩት። የዝቋላ አባቶችም እናቶችም ወንድሞችም እህቶችም ለመሞት እየተሽቀዳደሙ ነው የሚኖሩት ማለት ይቻላል። እና አባቶቻችን ያገኙትን ጽዋ እኛም ብናገኝ እግዚአብሔር አምላክ ቢፈቅድልን እያሉ በጸሎትም ጭምር በምህላም ጭምር እየጸለዩ እየለመኑ ይገኛሉ ማለት ነው። እና የዝቋላ መናኝ በእውነት የዘመናችን እንቁዎች የጻድቁ ልጆች ሰማዕትነትን በህይወታቸው የተቀበሉት ናቸው ማለት ይቻላል። እዚህ ያሉ መናኞች በህይወታቸው ሰማዕትነት ተቀብሏል። እንበለ ደም ሰማዕት እንበለ ደም ናቸው ማለት ይቻላል። ደም ሳይፈሳቸው ሰማዕት የሆኑ ናቸው የዝቋላ መናኞች። ምክንያቱም ያን መከራ ተጋፍጠው ዛሬ ማታ መጡ ነገ ይመጣሉ እየተባለ ቀጠሮ እየተቀጠረ ሞታቸውን እየጠበቁ ስለነበረ እግዚአብሔር አብ ፈቃዱ ሆኖ ደግሞ ካዘጋጀውና ቀጣው ከደረሰን ብለው ይሄ መቃብር ተዘጋጅቶ ለነኛ ለቤት ተጠበቀው ማለት ነውና እንደ እግዚአብሔር ፈቃድ ግን ጊዜው አልፎ እዚህ ደርሰናል ማለት ነው። እቺ ጽድ ደግሞ እንዳትቆረጥ ገዳሙ ለዛፎች ያለውን በጣም ፍቅር ለመግለጽ ማለት ነውና እቺ ጥር እንዳትቆረጥ ነው ዙሪያ የተከበበችው ማለት ነው። ምክንያቱም ይሄ ቤት ሲሰራ ይሄ ጽድ እዚህ ጋር አለ። ብንቆርጣት ደኑ ውበቱን ያጣል። አንደኛ ይሄም ደግሞ ቅርስ ነው። ጽዱ ራሱ ለአባታችን ቦታ ቅርስ ነው። ለዝቋላ ገዳም የተፈጥሮ ዛፎች ደኖች ቅርስ ናቸውና እንደዚህና እንንከባከባቸዋለን ማለት ነው። አሁን እቺ ዙሪያን አፈር ሞልተን እድሜዋ ደርሶ በራሷ እስከምትወድቅ ድረስ አትነካም ማለት ነው።
የተወደዳችሁ ተከታታዮቻችን በሶስት ክፍል ይዘን የቀረብነውን የአራቱን የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ሰማዕታት መነኮሳትን ታሪክ በዚህ ጨርሰናል። ሌሎች በርካታ ዝግጅቶች ስላሉን በተከታታይ የምንመለስ ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። የእናቱ የቅድስት ድንግል ማርያም ምልጃ ኢትዮጵያንና ሕዝበ ክርስቲያኑን ይጠብቅ። አጽራረ ቤተክርስቲያንንም ያስታግስልን። አሜን።